ረህመቱላህ ወበረካቱላ ውድ የተከበራችሁ የዚህ ግሩፕ አባላት በሙሉ እንደምን ዋላችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ኦኬ ዛሬ የምንገኘው በኬንያ ናይሮቢ በቢሮአችን ነው ማለት ነው። እጅግ በጣም ደስ ይላል ማለት ነው። እዚህ ደግሞ ሌደር ቀሚስ ይባላል፣ ሌደር ሶፊያ። እነዚህ ደግሞ እንግዲህ ፕሮዳክት የሚገዙ ናቸው ማለት ነውና ፕሮዳክቶቻችን ደግሞ እነዚህን ይመስላሉ ማለት ነው። ፕሮዳክቶቹ እንግዲህ ነካሸም እነዚህን ከነስፓይሩና ግሪፕ እንግዲህ ታሞ ተማማወቅ አስቀድሞ መጠንቀቅ የሚባል አለ። መከላከያ ላይም ይሰራል ማለት ነው። ካምፓኒያችን ምርቶች ማለት ነው። ስትመዘገቡ እንግዲህ የሚደርሳቸው እነዚህ ወረቀቶች ናቸው። ይሄ እንግዲህ 3 ኮፒ ወረቀቶች ያለው ነው። ይሄ እንግዲህ ስፖንሰር የሚያርፍበት ነው። አንደኛው ይሄኛው እንግዲህ ዋና ሄር ኳርተሩ ይሄዳል ማለት ነው። ይሄ ሁለተኛ ደግሞ እናንተ ጋር የሚመጣ ነው ማለት ነው። ይሄ እንግዲህ የእናንተ ጋር የሚመጣ ነው። ይሄ ሶስተኛ ደግሞ ከዚህ የሚቀር ነው ማለት ነው። ይሄ ምንድነው? የእናንተ ስምና ስፖንሰር የሚጻፍበት ነው ማለት ነው። እዚህ ላይ የእናንተ ስም፣ እዚህ ደግሞ የስፖንሰር ሙሉ አድራሻ ይጻፋል ማለት ነው። ቀጥሎ የምናገኘው ደግሞ ፓኬጅ የምንገዛው ነው ማለት ነው። ፓኬጆቹን ስንገዛ ደግሞ የሚከፍለን እነዚህ ነው ማለት ነው። ፕሮዳክቶችን ስንገዛ እነዚህ እንደዚህ ስም እዚህ ላይ ይጻፋል። የእናንተ ብቻ እዚህ ላይ ስማችሁ ይጻፋል። እነዚህ የፕሮዳክት ስሞች ናቸው ማለት ነውና እነሱም 3 ኮፒ ወረቀቶች አሉት። ይሄ ዋና ሄር ኳርተሩ ይሄዳል። ይሄኛው ደግሞ ይሄ ሁለተኛ እናንተ ጋር፣ ሶስተኛ ደግሞ ተመዘገባችሁበት ቢሮ፣ ሶስተኛ ለእናንተ፣ ሁለተኛ ተመዘገባችሁበት ቢሮ የሚቀመጥ ነው ማለት ነው። ይሄንን ይመስላል እንግዲህ። መልካም የስኬት ዘመን ይሁንላችሁ። እንግዲህ አሁን እዚህ ላይ እንደምትመለከቷቸው እንግዲህ ሁሉም ሰው መስራት የሚችለው ቢዝነስ ነው። ምንም አይነት እድሜ አይወስንም ማለት ነው። መልካም የስኬት ዘመን